ማንም ማለት ነው። እና እኔ በቃ ትናንትና አላነሳሁሽም። የኔን ጥሩነት ደግሞ ታውቂያለሽ አንቺ። ችግር የለውም። ትናንትና እኔ አሁን ደግሞ መልሼ ደግሜ ደጋግሜ አይደለም አሁን በማይረባ አልኩሽ። ከዚህ በፊት ብዙ ተደራርሰን ተባብለን አብረን እየበላን እየጠጣን ነበር። ገባሽ? ስለዚህ እኔ ቅርታሽን ተቀብያለሁ። ከዚህ በኋላ ዜድ እኔ በአቢባ ፊት በሱሱ ፊት በምወዳቸው የኔም ፋሚሊዎች እዚህ አሉ። እስካሁን በኋላ ስሜን እንዳታልሽ። እኔ ስምሽን አላነሳም። በቁጥሬ አውሪ፣ በቃ በቁጥሬ አውሪ። አሁን ይቅርታ፣ በቃ ካስቀየምኩሽ ይቅርታ ሃምበርገር፣ አሁንም ካስቀየምኩሽ ይቅርታ። የምደውልበት ምክንያት የለኝም። አንቺ የደረስሽበት አልደርስም። አንቺ እንደ ፍላጎትሽ መጠጥ ቤትም ምግብ ቤትም ሬስቶራንትም ልንገናኝ እንችላለን። ሀታ ሰላምም አልልሽም። እኔ ይሄ እዚህ ነው የምናገርሻለሁ። ሀታ ሰላምም አልልሽም። ዋላ አንቺ ብትመጭም ወጥቼ እሄዳለሁ። በቃ ይሄ ነው የኔ በቃ። እሺ እንደዚህ ተባባሉ። ይሄ መከባበር ነው። አላነሳም ስምሽን አላነሳም በይ ዜድ። ከዚህ በኋላ ስምሽን በፍጹም የትርቦት ኪዳነ ምሕረትን አላነሳም፣ ሚካኤልን አላነሳትም። ይኸው ዜድ ይኸውልሽ፣ ዜድ አሁን በዚህ ሁሉ ህዝብ ፊት ኪዳነ ምሕረትን ከዚህ በኋላ ስምሽን የትም ቦታ አላነሳም ብላ ቃል ገብታልሻለች። አንቺም ሃምበርገር ቃል ግቢላት፣ ልክ እንደሷ የትም ቦታ ስሟ እንደማታነሺ ቃል ግቢላት። ኧረ እኔ እስካሁንም እያነሳሁ አይደለም፣ ቃል ገባለሁ በልደትዬ ስል ችግር የለም። ሃምበርገርም በልደትዬ አመሰግናለሁ፣ አክብረሽ ቃል ገባለሁ ስምሽን አላነሳም ብላችሁ። ስለዚህ ሁለታችሁም በሃይማኖታችሁ ቃል ገብታችኋል። ማንም የማንንም ስም እንዳያነሳ። ሶስተኛ ሰው መጥቶ ራሱ ዜድ ብሎ ሃምበርገርን ሊያማልሽ ቢፈልግ መስማት አልፈልግም በይ። ሃምበርገርም እንደዛው መጥቶ ዜድ ብሎ ሊያማልሽ ሲፈልግ መስማት አልፈልግም በይ። እዛው በያቸው። ኧረ እኔ በቃ እኔ እኮ አልኩ ፊት ለፊት እስካልተናገረችኝ ድረስ ፊት ለፊት የሆነ ነገር እስካልነካችኝ ድረስ በሰው ነገረኝ ብዬ ሜሽን አድርጌ አልሳደብም፣ አላነሳም። በቃ እኔ በቃ ጸጥ ብያለሁ። ለእኔ ለራሴ ከነካችኝ ለራሴ አፌ ከመለሰችልኝ ለራሴ በሆነ ምናምን እንትን ካለችኝ ግን ራሴ ዋጠዋለሁ። ምሽ ላይቭ ላይ ምናምን ገብቼ ሳይሆን ያው በአካልም ስለምንተዋወቅ ችግር የለው። ያው እሷም በልደትዬ አንቺም በገብርኤል አይደል ቃል ገብታችኋል። ስለዚህ ከዚህ በኋላ ማንም የማንንም ስም አያነሳም። እኛም አምነናችኋል እንደማትነካኩ ከዚህ በኋላ። የትም ቅድም ያልሽው ነገር ጥሩ ነው። የትም ቦታ ሬስቶራንት፣ ክለብ፣ ካፌ የትም ቦታ ብትገናኙ መከባበር የማትችሉ ከሆነ የምትነካኩ ከሆነ ሰላምታው የሚቅርባችሁ። እንደማይተዋወቅ ሰው የማያውቀውን ሰው ሰላም ይላል ከመሬት ተነስቶ አይልም። እንደማይተዋወቅ ሰው ተላለፉ፣ እንዳትገለማመጡም እንዳትሉ። እንደማይተዋወቅ ሰው አንቺም ምለፊ እሷም ትለፍ። በቃ እንዲህ ነው መከባበር ማለት። አንድ ሰው መስማማት ካልቻለ መከባበር፣ መዋደድ ግዴታ አይደለም። መከባበር ግን ግዴታችን ነው። መከባበር አለብን። መከባበር አለመነጋገር ነው። በቃ እማንጣጣም ከሆነ አንነጋገርም። ሃይም አያስፈልግም፣ ግድ አይደለም። ገባሽ? ሃይ ይጀመርና ከዛ እፍ ይመጣል። አብሮ መብላት፣ መጠጣት፣ መሳቅ ይመጣል። ከዛ ጸብ ይመጣል። ስለዚህ አንድ ሰው የማይመቸው ባህሪ ካለ ከሆነ ሰው በሩቁ ነው መሆን ያለበት፣ መራራቅ። በቃ እንደ በሩቁ መከባበር። አቡ እኔ እኮ ሰው እንትን ብያለም። እኔ በጣም ሰው ቀርባለሁ፣ ሰው አምናለሁ፣ ሰው ወዳለሁ። ሰው በጣም ነው የምወደው። ከሰው ጋር ነው በቃ እንደዚህ ቤቴም መጥቶ ፊልም ያሉ ወንዶቹ ምናምን በብዛት ወንዶች ናቸው ጓደኞች። እኔ ከጨረስኩ ልረድ። በጣም አመሰግናለሁ ሱሱ፣ በጣም አመሰግናለን። ወንዶች ናቸው ጓደኞች። ከነሱ ጋር መጥቼ ፊልም ያለው ወይ ምሳ ከራበኝ ሰርቻለሁ ነው አብረን እንብላ። ከሰው ጋር በቃ ከሰው ጋር ስለለመድኩ እኔ ከሰው ጋር መራቅ ስለማልፈልግ ነው ይሄ ነው የሚያጠቃኝ። ዘው ብዬ ከሰው ጋር ዜድ ሲሉኝ በቃ እንደዛ ስትሆንኩ ነው እንጂ አሁን የቤሩት ሰው አንዳንዱ ያስፈራል የሆነ እንደ ጅልም እንደ ሞኙም ስለሚያይሽ በቃ አሁን መራቅ ጀመርኩ። ያኔ እንዴት ነው መናናሽ ይመጣል። ዜድ ይኸውልሽ፣ ዝቅ ካላልሽ ማንም አይደፍርሽም። እንደዚህ ዝም ብለሽ ያንንም ቤትሽ እያመጣሽ ፊልም ማሳየት፣ ማብላት፣ ማጠጣት ምናምን ያንቺ ደግነት የዋህነት ሊሆን ይችላል። አንዳንድ ሰው ግን እንደ ጅል ይቆጥርሽና ይንቅሻል። መናናቅ ይመጣል። ባውንደሪ የሚባል ነገር ያስፈልጋል። ከማንም ሰው ጋር ባውንደሪ መስመር ማዘጋጀት። የማያልፉት ሰዎች አንቺ ላይ ሊያልፉ የማይችሉት መስመር በህይወትሽ ልታዘጋጅ ይገባል። አንቺ ራስሽን ካላከበርሽ ማንም ሊያከብርሽ አይችልም። ራስሽን የምታስከብሪው ራስሽ ነሽ። ኖ የሚባል ነገር አለ። ማንም ሰው ብድግ ብሎ ቤትሽ ሊመጣ አይገባም። ገባሽ? እነሱ ጓደኞች ስለሆኑ ነው። በቃ አለሽ ጓደኞች እነሱ ያከብሩኛል፣ አከብራቸዋለሁ። እነሱ እኔ እኮ መንከራ የሆኑኝ እኮ እዚህ ሴቶች ናቸው እንጂ ወንዶች ምንም አላረጉኝም። አውቁ በቃ ሴት የማይወጣልሽ ከሆነ ከሴት ጋር አትግጠሚያ። ጓደኛም የለች፣ አንድ ናት ጓደኛ። እሷም አትወጣም።
እኔ ከሴት ጋር እኔ እንደዚህ አሉ የምወዳቸው አሁን እነሱ ሰው አሉ ሬስቶራንት ምግብ ሲወሉ እንገናኛለን። ተከባብረን ነው አክብራኝ ነው አክብሬያት ነው ባለቤቷ አክብሮኝ ነው አክብሬው ነው። ስንት አሉ የእሷ ጓደኞች የሚያከብሩኝ የሚወዱኝ በጣም ማለት ነው የሚወዱኝ የሚያከብሩኝ ያኛል። ግን በቃ በሩቅ ተከባብረሽ ምናምን እንጂ እነዚህ ስለዚህ ዋናው መታረቃችሁ ነው። ቃል ተገባብታችኋል በህዝብ ፊት። ሁለተኛ ማንንም ስም ላይ ያነሳ እንደማትደራረሱ፣ ብትገናኙም እንደማታወሩ፣ እንደማይተዋወቅ ሰው እንደምትተላለፉ ቃል ገብታችሁልናል። እኛም አምነናችኋል። አሁን ሱሱ በዜዶ ቅር ያለሽ ነገር አለ ማሪ? ኧረ እኔ ቅር አላለኝም። የኔ ፍቅር በጣም ነው ደስ ያለኝ። ወላሂ ይሄንን ነው የምፈልገው። በጣም ጨንቆኝ ነበር መሀል ቤት ሆኜ ወላሂ መሀል ቤት። ለምን እሷም በጣም ነው የምወዳት። ማጣት አልፈልግም፣ አንበርገርንም ማጣት አልፈልግም። ገባሽ? ሁለቱም ጀለሶቼ ናቸው። ሁለቱ ደግሞ ተደባብረው እኔ በጣም ይደብረኛል መሀል ላይ ገባሽ? እኔ አሁን ዜዶን ባውራት ውስጧ ህመም ስላለባት ምናልባት እሺ ላትለኝ ትችላለች። አንቺን ግን ስለምታከብርሽ ለዛ ነው አንቺ እንድትጨርሹ የፈለግኩት። ቴንኪኒ ማር አንበርገርንም አናግረሽ ይዘሻት ስለመጣሽ እንዲታረቁ ስለፈለግሽ አመሰግናለሁ። ሰው ደግሞ ሪከርድ ሲያደርግ ደናደናውን አያደርግም። የሆነ ነገር ነው እያደረገ ያ ነገር ደግሞ በጣም የከፋ ነገር ሊያመጣ ይችላል። እንዳለች እዚህ ሀገር ላይ ህግ ነው። አድራጊዎቹ መቆጣጠር ስለማንችል መቆጣጠር ያለብን ማንን ነው? ራሳችን። አዎ መቆጣጠር። ይኸው ትናንትና ህግ አለ ከሳታለሁ ላለችው ማለት ነው። ይኸው ንገሪያት። ህግ የለም፣ ህግ የሚባል ምንም ህግ የለም። ህግ የሚባል የለም እዚህ። ለምን አልኩበት? ምንም ነገር መደረግ ይችላል ማለት። ቆይ ሱሱ አንድ ሰው መጥቶ ቤቴን አንኳኳ፣ ቀጥታ ፖሊስ ደውዬ ስንት ታሪክ አሳልፈናል ሀቡዬ እዚህ ሀገር ላይ እንደዛ የሚባል የለም ወይ ነው የምልሽ። ብትሉ ፖሊስ አይመጣም። ኧረ ምንም አይመጣም። ሄደን አሁን መክሰስ ምናምን ትችያለሽ፣ ይኸውልሽ መክሰስ ምናምን ትችያለሽ። ግን በጣም በቃ ሀገሪቷ ስለወደቀች አሁን ነው እንደውም መንግስት ምናምን የተመረጠው አሁን ነው። ምናልባት ከዚህ በኋላ የተሻለ ነገር ይኖራል ብዬ አስባለሁ እንጂ ከዚህ በፊት የኖርነው 4-5 ዓመት ሀቡዬ ምንም ነገር የለም። በፊት በየመንገዱም ሀዋጀስ ይጥላሉ፣ ይቃማ የሌለ ይያዛል፣ ይታሰራል ምናምን። አሁን 4-5 ዓመት እኛ ነፃ ሆነን እንደውም እኛ ከሀገሩ ዜጋ በላይ እኛ እንደፈለግን ሆነን ነው የምንኖረው። እኛ በሾች ለምን ዋሻለን? እንደፈለግን መግባት የፈለገ ህገወጥ ሰውስ እንዴት ነው የሚሄደው ታዲያ? ተመዝግቦ ኤምባሲ መዘግበዋል። ትኬት በራሱ ይቆርጣል። ወረፋውን ይዞ በኤምባሲ ተመዝግቦ ይሄዳል። መያዝ ፈልገሽ ሀቡዬ አንድ ጓደኛ ይበናል ቀጥታ ፖሊስ ጣቢያ ሂጂ እኔ ህገወጥ ነኝ ወደ ሀገር አይዞሽም ሂጂ ነው የምልሽ። ሂጂ አንዷ ማለት ነው የታክሲ ሰጥተው ነው የሸኟት። ፖሊስ ጣቢያ ሄዳ ሂጂ ታክሲ ይዘሽ ወደ ቤት ሂጂ ብሎ ወደ ቤት መመለሻ ስትላቸው አገሯ ስትፈልግ አገሬ መሄድ ፈልጋለሁ ፕሊስ በቃ ብላ እያለቀሰች ስትለምናቸው አይዞሽ የኔ ፍቅር ወደ ቤት ሂጂ ብሎ $20 ታክሲ ሰጥተው እንዲህ ነው በቃ ነፃነቱ ገባሽ? ግን ከዚህ በኋላ ህግ አስገብተው ላለመቀለብ ነው የሚቀልቡት። የላቸውም እስር ቤት ፕሮሰስ ውስጥ ከሚያልቅ ቦታም የላቸውም። መቀለብም አይችሉም፣ ማሳፈርም አይችሉም። በፊት ያው ከታሰር ያሳፍሩሻል ምናምን ወደ ኢትዮጵያ ማለት ነው። አሁን ግን የለም በቃ ምንም ህግ የለም። እኔ እዚህ ቁጭ ባልኩበት አሁን ዜድ የፈለገችውን እኔን ማድረግ ትችላለች እኔ ሳላቅ። እኔም ዜድን የፈለግኩትን ማድረግ እችላለሁ ሳታቅ። በቃ አታቂም ገባሽ? ግን ምንም እንደዚህ ክፋት ያለው ሰው የለም። እስከዛሬም የተደራረግነው ነገር የለም አልሐምዱሊላህ። ግን በቃ እንደፈለግሽ መሆን ትችያለሽ። በቃ ሀገሩ እንደፈለግን ትንሿ ኢትዮጵያ ያልኩሽ እኮ በቃ ኢትዮጵያ ትልቅ ናት፣ እቺ ትንሽ ሀገር ናት። ትንሿ ኢትዮጵያ ናት እቺ ለእኛ ማለት ነው እንደ ሀገራችን የምንኖረው። ኤምባሲ ሄዶ ተመዝግቦ ወደ ሀገር ቤት ለመግባት ምን ያህል ጊዜ ይፈጃል ፕሮሰሱ? 2 ወር 3 ወር 4 ወር አለ እንደዚያ ዜዶ እንደ ቻንስሽ ለቀብር መድረስ አይችልም ማለት ነው። ሀዘን ምናምን ካለ እርሹ 3 ወር አስበሻል? አንዲት ሴት ካረገዘች ራሱ ሀገሯ ገብታ ለመውለድ አንዲት ህገወጥ ሴት እዛ ካረገዘች መውለድ ትችላለች? ሆስፒታል ገብታ ጽድት ብላ ነው የምትወልደው። ከዛ ልጇ ኢትዮጵያ ምናምን ከየት ያመጣል? መኖሪያ ፍቃድ ያወጣል። ከወለደችበት ሆስፒታል ፓስፖርት በኤምባሲ ያወጣል አይደል? አዎ ፓስፖርት ማውጣት ትችላለች። ሆስፒታሉ በር ሰርተፊኬት ይሰጣታል። መኖሪያ ፍቃድ ሳይኖራት ለልጇ በር የልደት ካርድ አዎ የወለደችበትን። አሁን እኔ ልጄን እዚህ ነው የወለድኩት። ኢቃማ የለኝም። ኦኬ ወለድኩኝ። ይሄው ኢቃማ የለኝም። ፀጉሬ ከፍቼ እየሰራው ነው። እና ስትወልጂ የልጅሽን በር ሰርተፊኬት ማን ሰጠሽ? ሆስፒታሉ ነው። ሆስፒታሉ ሰጠኝ። ወደ እንትን አለ ምንድነው የሆስፒታል የወለድሽበት ከአባት ጋር ከእናት ጋር ተፈርሞ የሆስፒታል ማተብ ይመታበታል። ከዛ በኋላ ሙክታር የሚባል አለ። ሙክታር ማለት ፋይሉ የሚጨረስበት የት እንደተወለደ ምናምን መግባት መውጣት ከሀገሩ መውጣት እንዲችል ከዚህ የዚህ ሀገር አባቱ ማን ነው እናቱ ማናት የሚለውን ማስረጃ ማለት ነው። ያ በአረብኛና በእንግሊዝኛ ነው ይተረጉማል። በእንግሊዝኛ ይተረጉማል። እኔ ሀገሬ ሲሄድ እንዲጠቅመኝ እዚህ ደግሞ በአረብኛው እጠቀማለሁ ማለት ነው።
ከዛ በኋላ ወደ ሀገሬ መሄድ ስፈልግ ልጄን ይዤ እሄዳለሁ። ዋው ማለት ምንም የእናት ፓስፖርት ልጁ ያንቺ መሆኑን ለማረጋገጥ አያስፈልግም ማለት ነው? አያስፈልግም። ስምሽን ብቻ መስጠት ነው በፈለግሽው። እንደ አሁን አንዳንድ ሴቶች አሉ በሌላ ሰው ስም ያደርጋሉ። በፓስፖርቴ ካላረጋገጡ ለልጄ በር ሰርተፊኬት ላይ የሚጻፈው ስሜ እውነተኛ ስሜ ልስጥ ውሸተኛ ስሜን በምን ያውቃሉ? እኔ ደግሞ እናት ስለሆንኩኝ ልጄን ይዤ መውጣት ስለማሰብ ትክክለኛ ስም እንደምሰጪ ያውቃሉ። ለምን እዛ ማናችንም ስንመጣ በህጋዊ መንገድ ነው የመጣ ነው። እዚህ እምለላም ስልክ ፓስፖርታችን ሁሉ ነገራችን አለ። ገባሽ? እዛ ጋር አንድ የጠፋ ሰው ግን ከኤምባሲ ፓስፖርት ማውጣት ይችላል። ስለዚህ ፓስፖርት ማውጣት ይችላል ህገወጥም ቢሆን። እኔ አሁን ሊመጣልኝ ነው ፓስፖርቴ አውጥቻለሁ። ይሄ ኢቃማን ባይኖራት አንዲት እናት ፓስፖርት ስላላት ስትወልድ በበር ሰርተፊኬት የልጇ የልደት ካርድ ላይ በፓስፖርቷ ትክክለኛ ስሟ የልጇ የልደት ካርድ ላይ መጻፍ ይችላል። ደግሞ ፓስፖርት መያዝ ትችላለች ኢቃማ ባይኖራት አይደል? ፓስፖርት መያዝ ትችላለች። ኢቃማዋ ላይ ኢቃማ ባይኖርም በፓስፖርቷም እሷም የፓስፖርቷን ስም ስለምታውቀው ባይኖርም ኮፒውም ካላት በስሟንም ከሞላች ይሆናል። ያኔ እስካሁን ብዙ ሰው ወልዷል፣ እኛም ወልደናል። በጣም አሪፍ። እሺ ግን ይዞ ይገባል ወደ ሀገር ቤት ይዞ ይሄዳል? ምንም አይሉ? አዎ ኧረ ማዕት አለ ይዞ የገቡ ማዕት አለ። እንደውም አንዳንድ አረቦች ከአረብ የወለዱ አንሰጥም ይላሉ ልጆቻቸው። ያኔ በቃ አረብ ልጅ ይወዳሉ መሰለኝ አንሰጥም ይላሉ። ያቺ እናት ደግሞ ራሱ አባቱ ወይኔ ልጇን ወስዶባት ባዶ እጇን ስትገባ ስታሳዝን። ከዛ መች ግን ከእሷ ጋር ወረቀት ካለው አሉ ብዙ ባለትዳሮች አሉ እኮ ላይገናኙ ነው ማለት ነው። ልጇን ወስዶባት ከሸኛት አሁን ልጇ እናቱ አጋጣሚ ከተጣሉ እኮ ነው። ከተጣሉ ልጅ ያልሰጠችም ካላት በቃ አይሄዱም። አብዛኞቹ እናቶች ለልጃቸው ብለው እዚሁ ነው የሚሆኑት። በጣም ያዝ ከሌለማ ማን ያስገድዳታል? ፖሊስ ቢጠራባትስ እሱ ሊያስይዛት? ማለት ፖሊስ ምን ብሎ ያስይዛታል? ባልየው ሚስቴር ጥናት ብሎ ሪከርድ ተደርገ ተተርጉሞ እንዳንታፈስ ይሁን ዜደን የለውበት ቤሩት ስራ ማላጣት የራሷን ችግር አትፈታም። የሶሻል ሚዲያ ላይ ታማው ብላ ደግሞ አሙኝ ኢትዮጵያኖች አሙኝ ብላ ደከሰለው ፍርድ ቤት። አገራችን ጥሩ ሀገር ነው። በስማም አገሩ በጣም ለኛ እኔ እንጃ ችግር አለባት። እንኳን ኢትዮጵያኖች አሙኝ ብላ እኛን ፍርድ ቤት ልትከሰን። አይ አሁን ሀገሪቷ ምርጥ ልትሆን ነው። ምርጥ ሀገር ልትሆን ነው። ታያለሽ። ቫኬሽን ሁላ ነው የምትመጡት ከዚህ በኋላ። አይ ቤቱ በጣም ታምራለች። ብዙ ነገሯ ጠቢኢ ነው፣ የተፈጥሮ ነው። አየሩ፣ ፍራፍሬው፣ ምኑ ያምራል። ሀገሪቷ በጣም ታምራለች እኮ ፊልም ላይ ስለማያት ነው። ወይ ፊልም ላይ ኢትዮጵያ ውስጥ አሜሪካ አይደለችም እንደ ፊልም ወይ እንደ ፊልም አይደለም እያልሽኝ ነው? አረንጓዴ ምናምን ቦታ የለውም ፊልሙ ላይ እንደሚያየው አለው። ምርጥ ቦታ አለው። እኛ የምንውለው ነው ዝም ብሎ አይጥ ምናምን ያለበት እንጂ የልብናኒ ፊልሞች ላይ ሳይ የሚሄዱት ቦታ በጣም የሚያማምር ግሪን አረንጓዴ ቦታ ምናምን ነው። እና ለዛ ነው ታዲያ ፊልም ላይ እንደምታዩ አይደለም ውሸት ነው እያልሽኝ ነው? አለ አሪፍ ቦታ አለ ግን ያኔ በቃ እኔ ያለሁበት አሁን አይጥ ምናምን ያለበት ነው። አንቺ ያለሽበት ምን አለሽ ተራ እኮ ነው የሚመስለው። ምን አለሽ ተራ ሀብያውን ዛሬ ማለት ነው። አረብ ሀገርም አይመስልም። ስትሰግጂ ወይም ደግሞ በኋላ ዱዓ አድርጊልኝ በደንብ አድርግሽ። ወላሂ እኔ ራሱ በ9 ዓመቴ ነው አሁን ወረቀቴ ቀጣይ ሳምንት ነው የሚያልቅልሽ ተብዬ ውይ ዛሬ ደስ ብሎኝ ነው ያልኩት። ወላሂ ኢንሻአላህ 9 ዓመትሽ ነው ቤሩት አይደል ሱሱዬ? አዎ ሀገርሽ ሆናል። 9 ዓመት ቀላል ቤተሰብ ስንት ቤተሰብ እንደናፈቀኝ ስንት ቤተሰቤን እንዳጣው ብታይ ወላሂ። አይዞሽ አሁን ሲያልቅ ደርሰሽ ትመጫለሽ። አራው እንዴ ወላሂ እንደውም ለኢድ ነበር ያሰብኩት ለትንሹ ኢድ ኢንሻአላህ በዚህ ረመዳን ያልቅልሽና ወይኔ ሰርፕራይዝ ቤተሰቤን ሰርፕራይዝ ለማድረግ የጓጓሁት ጉጉት ይሄ ሶሻል ሚዲያ ያላስተማረኝ ነገር የለም። ሳልናገር እንጂ ዘጭ ልልባቸው። ከዛ ቪዲዮ ቀርጸሽ ለኛ ትፖስትችልናለሽ እና ከቲክቶክ ውጭ ህይወት የለኝ እኔ ሀቢብቲ። ይመችሽ ይሳካልሽ የኔ እናት። አሜን የኔ ፍቅር። እሺ ሀቡ ለኔም ዱአ አድርጊልኝ። እሺ ዳይመንድ አንቺም በሰላም ሀገርሽ አድርሶ ፈጣሪ መልስሽ። አሜን በይ። አንቺ ከዩኬ ሱሱዬ ከቤሩት ገብታችሁ ቤተሰቦቻችሁን አይታችሁ በሰላም ወደ ሀገራችሁ። እኔ መጣፋ ሁላ ነው የሚመስለኝ ኢትዮጵያ ሲሄድ ሀገሩ ላይ የሚጠፋብኝ ነው የሚመስለኝ ወላሂ። 9 ዓመት አዎ ረጅም ነው። 9 ዓመት ሳትሄጂ አይደለ? አንዴም ሳትሄጂ አልሄድኩም ወላሂ አልሄድኩም። አዎ ረስቼዋለሁ ሁላ። ያለ ሄደችው እኮ ያው የቧንቧ ውሃ ስለቀመሰች ነው። ሃይላንድ አለ ቤት። የቤሩት ፎንቃ በጣም ከባድ ነው። አዎ እኔ አሁን ልጅ ከወለድኩ በኋላ ነው እንጂ የሳውዲ ፎንቃ ይለያል።
እኔ ወላሂ አቦኔ በፊት ማሰራት ይችል ነበር ኢቃማዬን ግን ምንድነው ያለውና የሌለውም ኖርማል እኩል ሆነን ነው የምንኖረው ምን ያደርጋል